ወንዱም ቢሆን አሁን እንዳልሽው እንደዛ ነው እንጂ አይሆንም አይልም ካልሽማ እንትን ነው የሚሆነው። እዳሁን የኦርቶዶክስ አማኝ ነኝ አይደለ? የኦርቶዶክስ አማኝ ነኝ፣ ኦርቶዶክስ ነኝ። ልጆቼ ክርስቲያን ናቸው። አሁን መጥቶ ልጄ እኔ ማሚ ሙስሊም ላገባ ነው ቢለኝ አይሆንም አልለውም። አይሆን እሺ ነው የምለው። እንዴ አገባ ምን ችግር አለ? አምጣና ትቀመጥ ነው የምለው። ቤት አምጣና ትቀመጥ እየተቀብዬ ምን ለው መሰለሽ ልክ ሲተኛ ተቀሰቀሰትና ስገድ በይው ነው የምላት። እግዚአብሔር ቁማር አይደለ? ቁማር ሰላም አረጋሽ ልኝ እንቀሰቀሳትና ስገድ በይው። እንዴ ምንድነው ሃይማኖትሽ ገብቶ የለም እንዴ ነው ድብዬ እሷን ቅፍ አረግና እሱ አይደለም የልጄ ሚስቴኔ እናት ነው ያልኩ ቅፍ አርኪ ሁሉ ነገር ግፍት ተፈጠው ስገድ በይልኝ እያንኳኳች ናውጣ ስትላ ቃሽን ጠቅመሽ እንዳላይሽ ነው የሚላት። ይሄን ነው እንጂ ማለት እውነት በሲስተም መጠቀም አለብን። እውነትሽን በጣም ለምሳሌ ሙስሊም ቻለው ካለ መስገድ አለበት አይደል እንዴ? እየሰገደ ሶስታና ስገድ ቀይሪው ስትያዝ ስትጨቀጭቀው ምን ጉድ ነው የመጣብኝ በገዛ እጄ ምን አመጣው ይላል እንጂ ቤት ብትመጣ ደግሞ ነይ ጠቢ፣ ልብስ ጠቢ፣ ምግብ ስሪ። እሱ እኮ ሰነፍ ነው። አሁን ብትመጣባችሁ ቤት የምትሏት ሰነፍ ነው። ምግብ ስሪለት፣ ልብሱን ጠቢለት። እኔ እኮ ሁልጊዜ እንደዚህ አድርጌ ነው ያስኩት። እሱ እኮ ገና ልጅ ነው። አበጣብጬ ህይወቷ እሷ እንደዚህ ነው እንዴ? እንደው ስትወልጅም ተጠንቃቂ እንግዲህ እኛ እናሳድግልሻለን። እሱ እኮ ገና ልጅ ነው እያል ጭንቅላቷን ሞላና ብር ብላ በአንድ እግር ጫማ እናቷ ጋር እየሮጠች እንድትሄድ ነው ማድረጋት። በአንድ እግር ጫማ ጉድ መጣብኝ እንዴ! አሁን ይሄን ማገባው ነገ ምግብ ልሰራ ነው። ሂጂ ሾፒንግ አድርጊ። እሱ እንደዚህ ነው። እኔ እናት እኔ እኮ ስወድሽ እንዳንቺ ጥሩ ሚስት አገኘ እንዴ! ይሄ የማይረባ ከዛ ጫማ አንጃት ሄዳለች። ሁለተኛ እንደዚህ ነው እንጂ ከልጆች ጋር እንዳታረጊ። አታሸንፊም እንጂ አታሸንፊም። ኖ ኖ ኖ ካልሽ አታሸንፊም። ያ ደግሞ እኮ ጥሩ እኮ ነው። ልጆች ጓደኛ ሲኖራቸው ጥሩ ነው ከደረሱ። እንደዛ ከሆነ ለዛ ለአቅመ አዳም ከደረሱ ጓደኛም ቢኖረው ወንድ ከሆነ ጥሩ ነው፣ ሴትም ከሆነ ጥሩ ነው። እንዲያውም ሽክፍ ትላለች። ጓደኛ ከሌላቸው ብዙ ይዞራሉ፣ በዛ ሄዳሉ። ገብቶሻል? ሊወጡም ይችላሉ ጭፈራ ቤት ምናምን። ጥሩ ከሆነ እኮ ሊቆጣጠራት ይችላል። እሱ ካላላት አትሄድም። እንደገና ደግሞ ብቻዋን አትሄድም፣ ከሱ ጋር ነው የምትሄድ። ጓደኛ ከሌላት ግን አስቸጋሪ ነው የሚሆነው። እውነት ነው። ከሆነ ቤተሰቡ የምታውቂው ከሆነ ምን ከሆነ ለጊዜው በእነሱ እድሜ ገንዘብ ደረጃ ምናምን አያስፈልግም። ብቻ እሷን የሚጠብቃት ይሁን እንዴ። ነጮቹ እኮ ልጆቻቸውን የእውነት የሚገፏቸው በጣም በሚያስቅ እድሜ ነው። ላይክ በ14 በምናምን በ13 ምናምን ዴት አርጊ በቃ ፑሽ ያደርጓቸዋል። ዴት አርጊ። እኛ ግን በቃ ያደግንበት ባክግራውንዳችን አየሽ በቃ በእንደዚህ ነገር ስላላደግን ኖ ተብለን ስላደግን ነው ትንሽ ከባድ ይሆን ነው። ከባድ ነን ግን እውነት ለመናገር እዚያ ትንሽ ከባድ ነን። ለቀቅ ማድረግ ልጆችን ተገቢ ነው። ነጮቹ የሚያደርጉት እኮ በምክንያት ነው የሚለቁ። እንዴት ነው በዚህ መልኩ ዴት አርጊ ምናምን ይሏቸዋል፣ ወንዱንም ሴቱንም። ኖርማል ነው። የሚገርመው ነገር እኮ በጣም በያንግ እድሜ ዴት መደራረግ በጣም ኖርማል ነው። አሜሪካን እኛ ነን ነው ምንለው። ኖ እኔ ነው አለም። አሁን ልጆቼ ገና እንትን መጠበቂያ ትንሽ ልጁ ነው። ትንሹ ልጄ ገና የ3 ዓመቱ ነው። ምታምር ብሎ እንዲሆነች በቃ ጓደኛ ሁነው የኔ ቦይፍሬንድ ይባባላሉ እና ይመጣሉ፣ ይጫወታሉ። እሷም ሄዳለች፣ እሱም ሄዳል። አንድ ጊዜ ቤት መጥተው ያየሁትን ታሪክ ነገርሽ መጥተው ገፍሬንድ ላስራታው ምን ታረጋላችሁ እንጫወታለን ምናምን። አዎ ለምን መሰለሽ እኔ እሺ ያልኩት ወንድና ሴት እንደሚሆን እንዲማር ነው። ወንድና ሴት ነው አየሽው፣ እና ወንድ ነው ቦይፍሬንድ ገፍሬንድ የሚሆነው ከልጅነቱ። ታዲያ ትመጣለች፣ መታ ከፈትኩላቸውና ሙዚቃ ይደንሳሉና ኒኪ መናጅ ታውቋታላችሁ? ትደንሳለች። ኦኬ የኔ ልጅ ብድግ ያረግና ዋው 3 ዓመት እኮ ነው ያዳምጥልሻለሁ። ደንግጬ ዋው እንዴት ታምራለች ሲሏት ስማ አንተ እኮ የኔ ቦይፍሬንድ ነው ሌላ ሴት አታያለች። የ3 ዓመት ልጅ እኔ ደንግጬ ወይ ማዳ ኦ ማይ ጋድ በ3 ዓመት እኔ ደንግጬ ምንም አላልኩም። አንገቴን እንትን አድርጌ
ከዛ እንዲህ ተቃቅፈው ፎቶግራፍ ተነስተው ምናምን ደጅ ላይ እየዘሉ ውሃ አለ እየዘለሉ ሲነሱ ለእናትየዋ ስልክ፣ እሷ ደግሞ እናትየዋ ልብ ነው የምትልክልኝ ምን እንደሚያደርጉልኝ እና ስማ አለችው። እኔ እኮ አንተ እኮ የኔ ቦይፍሬንድ ሌላ ሴት እግዚአብሔር ምስክሬ ነው ደንግጬ። ከዛ ትልቁም እንደዚሁ ገና እሱ እንኳን ትምህርት ቤት ነበር መሰል የአራተኛ አምስቱ ነው። እሷን እኮ ወዳታለሁ ምናምን ይላል። አምጣት ችግር የለውም ተጫዋቱ እያልኩ ሲጫወት፣ ትንሹ ደግሞ እኔ መቼ ነው የሚያምጣት? አምጣት ካለች ሴቶች አምጧቸው እና ትንሹ ይሄ ትልቁን በጣም ነው የሚያምረው ጌታ ይጠብቀውና አንዲት ልጅ ትወደውና ገና እኮ ናቸው ገና ይሄ ፍቅር ምን አሁን ወዳለው እምቢ ይላል። እንደው እምቢ ሲል ትጽፍልሽና ቀለበት እንደማረሳው ሰንተ ቀለበት ጽፍ አርጋ በጣም ነው የምወድህ ስምህ ቆንጅዬ ነው ምናምን ብላ እንትኑ ላይ ስሙን ገልጣ እሱ የደብተሩ የሚቀመጥበት የዛን ጊዜ የ8 ዓመት የስንት ይሆናል ብላ ጽፋ ስትብድግ ሳይ አነበብኩና እሱን ቦርሳዬ ውስጥ አድርጌ ልጅቷም እንዳይሰማት እሱም እንዳይሰማው በዛው ሸፍኛው ቀረው። ዝም ሰጣው ሊናገር ነው። እሷም አሁን በቃ ተወስዶልኛል ብላ ደስ ይላታል። አየሽ ወይ ተቀምጦኛል ብላ ደስ ይላታል። እሱም ያንን እንደዚህ ስለው አይ እኔ አልፈልግም እንዴ እኔ ሌላ እንትን አለችኝ ምናምን እያሉ እና ትልቁ እንደዚህ ያረግ ትንሹ ደግሞ እኔስ እንዴ እና አሁን የኔ ልጆቼ ወንድና ሴትና እንደሚሆኑ ማወቅ እሱን ነው ትልቁ ነገር። እውነት ነው። እኔ ተስፋ ለፍ ያለው ገብቶሻል። ሴት ወደ ሴት ነው አትንሽ ናቸው እኮ እኔ እውነት ነው። ቴስት አረግሻቸው። እውነትሽን ነው። በጣም ጥሩ መንገድ ነው። ልጆቻችሁን ደግሞ ብትሞቱ ወንድ ጓደኞቻችሁ ቤት ወይም ሴትና ሴት እንዳትልኩ። እኔ ልጆቼ አንዲት እናት ከልጅና ልጅ ጓደኛ ናቸው። ሁሌ ይደሩ የሚባል ነገር አለ። እኔ ደግሞ ምን አልኩ? እኔ ስም ያልኳት ወይ ልጄ በቃ አስቸገረችኝ። ልጁም ያኛው ሲል ወይ ለነገሩ ገና እንትን ነው። እኔ እኮ 3-4 ጊዜ እየቀሰቀስኩ ሽንቱን አሸናዋለሁ አልኳት እና 3-4-5 ጊዜ መነሳት አለብሽ አልኳት አለች። የፈረንጅ ነገር አይ እንደሱ ከሆነ ሲቅራ ይምጣ ይደርብን አለች። የታባሽ ጎበዝ ነሽ ግን ወይኔ አሁንም ልጅ የኔም ልጅ አለ የሳም ልጅም እሷም አላወቁም። እኔ ቀስ ብዬ ነው 3-4 እየተነሳሽ ውሃ በጣም ይጠጣል። ውሃ በጣም ስለሚጠጣ 3-4 ጊዜ ልኬታሽ ነው እንደውም ቀስቅሹ ስላት አይ እንደሱ ከሆነ ሲቅር አለች። አያድሩም የኔ ልጆች ቢሞቱ ጓደኛ ቤት አያድሩም። አልፈቅድላቸውም። ለምን መሰለሽ የዚህ ሀገር ልጆች ስራሹት ጓደኛ ቤት እየሄዱ ለምንድን ነው የሚያድሩት? ለምን ስሊፕ ኦቨር በቃ የአገሩ ባህል ነው። ስሊፕ ኦቨር ይላሉ ብዙ ሰው በቃ ብዙ ልጆች መበላሻ ይሄ ስሊፕ ኦቨር የሚሉት ነው። እኔ ቤት የለም ስሊፕ ኦቨር የሚባል በቃ እኔ ልጆቼ ሰውን መጥቶ ይደሩ ሲለኝ አያድሩም። እኔም ልጆቼ ሰው ቤት ሄደው እንዲያድሩ አልፈቅድላቸውም። እኔም እላቸዋለሁ ለልጆቼ አውቄ እንዲደርሱ ምን እንደሚያደርጓችሁ ታውቃላችሁ። ባታ ትንሹ ነው ምን እንደሚፈጠር ታሪክ አልሰማችሁም እንዴ? በዚህ በሚዲያ አንዲት ሴትዮ ቆይታ መሰለኝ እንደዚህ ሄደው ሊያድሩ እንትን የሌሊት ልብስ ለብሰው እንደዚህ ተሰብስበው ምንድን ነው የሚባል በእናንተ አላውቅም። በዚህ ሀገር እንትን አለው ኬን ቢጃማ እንትን ነው የሌሊት ልብሳችን ምንድን ነው ቢጃማ ለብሰው እሱን ለብሰው ሴቶች ስንት ሆኖ ከአንዷ ጓደኛቸው ቤት ሊያከብሩ ሄደው የ11 የ12 ዓመት ልጆች ናቸው። አሁን ያንን ሊያከብሩ ሄደው ስንት ናቸው? ወደ ስንት ነው ያሉ? ብዙ ናቸው። 10 8 እንደዛ ቁጥሩ ረስቸው ነው እንጂ ከዛ አሉ አባትየው ነበረ እናቲቱ ነበረች። በደንብ አከበሩላቸው። የሚጠጣ ምናምን ሰጣቸው። እኔ በትንሽ ማስታውሰውን ነው ማወራችሁ። አሁን ይሄ ሰውዬ የሚጠጣ ይቀርላቸዋል። አባቷ ማለት ነው የልጅቷ አባት ለሁሉም ልጆች ይጠጣሉ። አንድ ልጅ አለች ከሷ ደስ አላላትም እና ከነሱ ውስጥ ማለት ነው ያነሱን የሚቀዳውን አልጠጣችም። ሁሉ ጠጡ። ከዛ ውስጥ ግን የሚያሰክር ነገር አድርጎበታል ሊደፍራቸው። እኔ ማስታውሰውን ነው ማወራችሁ። አሁን እና ያን ነገር ጠጣው። ሁሉም ተኙ። አንድ ልጅ አለች ያልጠጣች እሷ አልተኛችም እና ሌሊት ላይ የሰውዬ
መጣባቸው። እንደማስታውሰው ከሆነ ያቺ ልጅ ደውላ እነዛ ደውላ እናቷን ቶሎ ሌሊት ነው አሉ ተኝተዋል። አሁን መጥሽ ካልወሰድሽ እንደዚህ አይነት ነገር ተፈጥሯልና በቃ እንድትወስጂኝ አሁን ሲደፍራቸው አይታ ነው ሲደፍራቸው አይታ አልተደፈሩም። ልጅቱ ነቃች አለች፣ አልተኛችም፣ አልጠጣችም፣ ሁሉ ተኝተዋል። እሱ ግን ሊደፍራቸው መጥቷል። እና ያንን ስልክ ስደውል ያው ፖሊስ መጣ። ምን አለ ሰውየውም ተያዘ። በደንብ አላስታውስም፣ ቆይቷል። እንደዛ እያለች እያወራች ነበር። የጠጡትም እነሱ ያንን የጠጡትን ያጠጧቸዋል የሆነ ነገር አድርጎ ሁሉም ተኝቶ እሷ አዳነቻቸው እንደዛ አድርጋ እና ልጆቻችሁን እንዳሰዱ ምናምን እያለች የሆነች ስትሆን አስታወራ በዚህ በሚዲያ የሰማኋት በጣም የሚገርም ታሪክ ነው። እኔ አላስታውሰውም። እሷ ብዙ ነው እንትን የምታወራው እንትኑ ግን እንደዛ ብላ ስታወራ በጣም የሚያስፈራ ነገር ነበርና አለመስደድ ነው። እንደገና ደግሞ አንዷ እንደዚሁ የሆነ ሰው እየነግሯት ከጓደኛው ቤት እየሄደ እያደረ ነበረ። የጓደኛው ወንድም ያንን ልጅ ደፍሮታል። እና በዚህ እሷ ደግሞ እንደዚህ በሚዲያ ነው የሰማኋትኝ። ልጆቻችን እኔ ሰምቻለሁ እያለች ነው ታች እኔም ሰምቻለሁ እያለች ነው። እሺ ቀጥይ። ኦኬ እንደዚህ አይነት ነገር ብዙ ያወራሉ። አሁን ምን ይላል ታዲያ ሰውዬ ትልቅ ሰው ሆኗል። አሁን እኔ ልጆችሽን ሰው ቤት እንዳሰጂ በ14 በ15 ልጆች ያሏችሁ ልጆቻችሁን ጠብቁ። እኔ ከጓደኛዬ ቤት እየሄድኩ አድር ነበረ እና የጓደኛዬ ወንድም ደፈረኝ ብሎ ብላ እዚህ እኔ ልጆችን አልሰድም እንደዚህ እያለ ስለሚነግረኝ ምናምን እያለች ደግሞ ስታወራ ሰምቻለሁ። ብዙ እንትን ያለና አትስደዱ፣ በቀን ይጫወቱ እንጂ ሰው ቤት አባትም አለ ወንድምም አለ። እኔ አላምንም። እኔ ለራሴ በጣም ነው ፈራ፣ አልሰድም። እኔ ቤት ይገርምሻል። እኔ ቤት አሁን እንትን ይጠራሉ ልጆች። ለምሳሌ እኔ ልጆችን ፑልሳ አላበላም። ለምን መሰለሽ የማላበላቸው? አንደኛ ለካንሰር በጣም የተጋለጠ ነው ፑልሳና እነዚህ በርዝዴ ምናምን ሲጠሩ ፑልሳ ይጣጣሉ። ፑልሳ ማለት ሆትዶግ ነገር እንደዚህ እና እንትን ነው። ምንድነው እንደገና ከላይ የሚደረገው ነገር ነው ፑልሳ ይባላል። ከላይ የሚያደርጉት ሶስት ነገር አለ። ፑስ ነው የሚባል ነገር እሱ አለ። አሁን ምን አደረኩ ይመሰለሽ? እኔ ምን አደረኩ? አሁን ሁልጊዜ ልጄ በላው ይለኛል። በየቤት እሱ ነው የሚያደርጉት። ገና ሳሄድ በፊት ደውልና ልጄ አላርጂ ነው እንዳሰጡት። ለሱ ሌላ ነው አይሰጠውም። ሁልጊዜ ሲሄድ ስጡኝ ስላታ አይሰጥም ፑልሳ። ለምን መሰለሽ? ይሄ ሆትዶግ በጣም አደገኛ ነው። እዛ ሄደው ደግሞ እንደፈለጉ ነው የሚለቋቸው። ለነገሩ በልቶ መጥቶም ያስታውቃል። ሲሰጧቸው ስለሚበሉ ይሄ ሆትዶግ ሲበሉት በጣም በሽታ ነው የሚያመጣው። እሱን መብላት ማለት 9 ጊዜ ሪስክ አለው። ካንሰር ለልጆች ያመጣል። ይሄ ሆትዶግ 9 ጊዜ ሪስክ አለው። እነሷን በየሳምንቱ በተደገሰ ቁጥር የኔ ልጅ 3-4 እየሰጡ ሊገሉልኝ ነው እንዴ? አላርጂ አለው አይበላም። አሁን ልጅ አሁን ሆትዶግ ስትሰጪው በዛ ስለሚጫቸው አይበሉም። ሆትዶግ እሺ አይሉሽም። አይ በቃ እንትን ስላለመዱት ሌላም ቦታ ሄደው እንዳይበሉ ስላረኩኝ አሁን ጭራሽ አይበላም። እንደዚህ ነው እንጂ ደግሞ ልጅን በሲስተም ነው እንጂ አሁን አትብሉ ብላቸው እዛ ግን አይ አትበላም ይሏቸዋል። አላርጂ አለ ሲለው ትንሹ እሺ ብሎ ዝም አለ። ያላወኩት አላርጂ አለ ብሎ ዝም እና ብዙ ልጆችን በቴክኒክ ነው እንጂ በልህ አይቻሉም። እርትዬ ልጆች ሆትዶግ ይበላሉ። ልጆቻችሁ ሆትዶግ አታብሉ፣ አስጧቸው። አላወኩትም። በዚህ ሌላ ሆትዶግ ማለት ምንድነው? ለምንድን ነው የሚዘጋጅ? ሆትዶግ ማለት የተጠቀለለ ስጋ በቀጫጭን ሆኖ ይጣል። ዜድ ተይ ትሏታላችሁ እንዴ? ሰው እኮ ነች፣ ማውራት ትፈልጋለች፣ ብቸኛ ናት፣ ስደት ላይ ነው ያለችው። ከማን ጋር ነው የምታወራው? ወይስ ማን ነው የእሷን ችግርስ የሚረዳው? እናንተ የልጅቷን ችግር ብቻ ነው የምታውቁት። እሺ እሷስ ማን ነው ችግሯን የሚረዳባት? እንዴ ማውራት ብትፈልግስ ዝም በይ ብቻ ነው የምትሏትኝ። ምን ሆነሽ ነው? ምንድነው የሆንሽው? ከጎኗ ሆኖ አንቺ ዜድ ምንድነው ችግርሽ ብሎ የሚጠይቃሽ አንድ ሰውም የለም። እናንተ ለሌላ ሰው ሁሉም ሰው ከጎኑ ሰው አለው። ሁሉም ሰው ለእሱ ተደርቦ የሚናገርበት ሰው አለው። ዜድ ግን ሁልጊዜ ሳያት በሰው እሷ ትጣላለች። በሰው እሷ እንዴ በዛን ሰዓት እኮ እሷ ለነሱ ፍቅር ስትል በጣም ተሰድባለች፣ በጣም ተረግጣለች። በዛን ሰዓት በጣም ትክክል የነበረችና እህቴ እየተባለች የምትጠራ ሴት ነበረች አይደል? አሁን ሰው ሲመት
ስህተተኛ ሆና ዜድ በትክክል ስህተተኛ ሆና ተገኘች። እየተሰደበች ነው፣ በውስጥም እዚህ መጣ እየሰደበቻት ነው። ስለዚህ እናንተ የምታውቁ ከሆነ ትላልቅ ሰዎች ካላችሁ ሀዘን ላይ ሆነሽ ልጅ ናት፣ እሺ አታውቅም፣ ልጅ ናት፣ ሀዘን ላይ ናት፣ እሺ ችግር የለውም። ዜድ ጥፋተኛ መስላት አይታትም ሊሆን ይችላል። እንዲህ የቅርብ ዘመድ የቅርብ ጓደኛ ምናምን የላትም? ወይም ደግሞ ወዳጆቿ ካላችሁ ይህንን ነገር ተይ፣ አትሳደቢ አትሏትም? አታናግሯትም? ደውላችሁ ስልክ የላችሁም? ተይ አትሏትም እንዴ? በውስጥም ቦርኮ ሌዝቢያን እያለች እየተሳደበች፣ እሺ ዜድ ዝም ትበላት እንዴ? ሰው እኮ ናት፣ የሰው ልጅ እኮ ናት። እሷን መስራት ትፈልጋለች። ቴንሽን እያደረገቻት ነው። እዚህ መጣ ቦርኮ ብላ ባለፈው ለእኔ ሳይቀር ቡሽቲ ብላኛለች። አታውቀኝም፣ እኔ ምንም ብያትም አላቅም። ከነ ታሪኳም ማነች ምንድነች አላቃትም። ፎሎ እንኳን አላደርጋትም። ግን መጣ ቡሽቲ አለችኝ። ሴትየው እኔ ከነጋ ጸባት ፈልግን ያላቅሽም አታውቅኝም ብዬ ጸጥ አልኳትኝ። ስለዚህ ባሏም አለ አሌክስም ቢሆን አሁን እኔ ወንድሜ ነው፣ በጣም የምወደው ወንድሜ ነው። ግን በእውነቱ መናገር ከሆነ ያ ሰው ፍቅረኛዋ ነው። ሀዘን ላይ ነሽ እረፊ አይላትም? አያስተካክላትም ማለት ከጎኑ አይደለም እንዴ? ስነ ስርዓት አድርጊ አይላትም እንዴ? ሰው እንደፈለገች እየተሳደበች ሰው እንደፈለገች እያረገች እንዴ? በሁሉም ቦታ እየተረገጠች ነው ያለችው ዜድ። እሺ ምን ቤት ነች? እሺ ለዜድስ ማን ነው ከጎኗ ሆኖ እረፊ የሚላት ወይም ደግሞ የሚታገላት ሰው አይታችሁ ታውቃላችሁ? ሁሌ ሌዝቢያን ትባላለች፣ ወንዳ ወንድ ትባላለች፣ ወንዳ ገር የማትባለው ነገር የለም። የሰው ልጅ እኮ ናት እንዴ? አንድ ቀን እስኪ ዜድ ምንድነው ችግርሽ ብሎ ቀርቦ አናግሯት የሚያውቅ ወይም ደግሞ የሆነ ስትሰደብ መሀል ገብቶ እንትን ሆኖላት የሚያውቅ ሰው አለ? እስኪ ለእውነቱ እስኪ ፍረዱ። እሷም የ9 ወር ልጅ ናት፣ ዜድም የ9 ወር ልጅ ናት። እሺ ስለዚህ ስነስርዓት የምታስይዟት ከሆነ ስነስርዓት አስይዟት። ቅርብ ሰው ካላችሁ እረፊ፣ ይህንን ነገር አያምርም እረፊ በሏት። እንዴ ልጅ ልትወልድ እኮ ነው ነገ ጧት። ህፃንም አይደለችም ይቺ። ማስተዋል የምትችል ማወቅ የምትችል በዛን ሰዓት ልደቷ እንኳን በየሆቴሉ ልደቷን አሰርታ ልደቷ ስታከብርላት ነው የምናውቃት ዜድ። በዛን ሰዓት እየተረገጠች በዘርዋን በምኗም ቤተሰቧ እየተረገጠ ዜድ ለእሷ ጥብቅና የቆመች ለፍቅራቸው አንደኛ ተሰላፊ ነበረች ዜድ፣ አንደኛ ተሰላፊ። አሁን ግን የራሳቸውን ድራማ ለማስቀየር ዜድን ጥፋተኛ አድርገው ዜድን በየቦታዋም ደግሞ ድጋሚ እየተረገጠች ነው። ስለዚህ አታሳዝናችሁም? ሰው አይደለችም እንዴ እሷስ? ለምንድነው በእውነቱ ማትናገሩት? ለምንድነው ለሀቅ ማትኖሩት? ዜድ ባትናገር አትሞትም ነበር? ዜድ ባትናገር ይሄ ነገር አይፈጠርም ነበር? ስለዚህ የምትቀርቧት ሰዎች ካላችሁ እረፊ በሏት። እዚህ ተይ 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 ተይ። የሰው ልጅ ናት፣ እሷም ስሜት አላት እኮ። አንድ ሰው ብቻ እንዴ? ከሷ በላይ እኮ ዜድ ናት። እዚህ ሙዷ ስደት እየኖረች ጌም አትጫወት ምን አትጫወት። እስኪ እዩዋት። የእሷስ ሀዘን አይታያችሁ? ስለዚህ በቅርብ ካላችሁ እረፊ በሏት። በቃ ስነስርዓት ያዥ። አሌክስም ብትሆን እረፊ በላት። በውስጥ የምትሳደበው ስድብ አይደለም ነው የምላችሁ። እዚህ መጣዋ ሌዝቢያን እያለች እየተሳደበች ነው። ቆሻሻ ሸርሙጣ እያለች ነው። እኔ ሁሉም ቴክስት አይቼዋለሁ። እናቴን ሜንሽን አታርጊ ስራ ልትሸቀይበት ነው አለች። እንዴ መቼ ነው ሜንሽን ያደረገችው? ዜድ ካቆመ ስለሷም አውርታም እንደውም ተይ እያላችሁ እናንተ አትናገርም እኮ ትታለች እኮ ምንም ነገር አትናገርም። ስለዚህ ደጋፊ ነው ሁልጊዜ ወደ እውነተኛ የሚወስድህም ገደል የሚያስገባህም ደጋፊ ነው። ስለዚህ እሷ የምትወዷት ሰዎች ከሆናችሁ እረፊ፣ አትሳደቢ። መጥፎ ነገር ስታርግ ተይ በለዋት። አሁን እኔ አለውኝ አይደል? እኔ ትግሬ ነኝ፣ ኤርትራዊ ናቸው ደጋፊዎች። አንድ ስህተት ስሳሳት የኔ ቲፎዞ ናቸው እረፊ ብሎ የሚያስቆሙኝ። ስለዚህ የዜድም ችግር የዛኛውም ችግር እያያችሁ በሁለት አይን እዩት እንጂ ስለወደዳችሁ ብቻ ለአንዱን መቀጥቀጥ ብቻ የለበትም እንዴ። ዜድ በስንት ቦታ ነው የምትሰደው? እስኪ አንድ ቀን ለዜድ ጥብቅና የሚቆም ሰው አይታችሁ ታውቃላችሁ? ተሳስተሻል ወይም ደግሞ እንደዚህ ሆነሻል እንደዚህ ከመፍረድ ውጪ እረፊ ብላችሁ አታውቃላችሁ እንዴ? የሚሳደብላት ሰው ጥብቅና ቁማችሁ ታውቃላችሁ? አታውቁም። ስለዚህ ለእውነቱ ፍረዱና የምትሳደበውን ነገር አቁም፣ እረፊ በሏት። እሷም ታቁም። ዜድም አትናገርም። በእኔ ይሁንባችሁ። ከነገ ጀምሮ ዜድ አንድ ነገር አትናገርም።